በመታልፈው መከራ ውስጥ እግዚአብሔር በእኔ ህይወት ላይ ምንድነው ዓላማው ብለህ መጠየቅ አለ። ልክ ያ ነገር ወደ ህይወት ሲመጣ ማስወጣት አትችልም፣ ማባረር አትችልም፣ ከህይወት ላይ መቀነስ አትችልም። በጾም ጸሎት የማይቀሩ መከራዎች ዳይቨርት እንዲያደርግለት አይጸልይም፣ ኮንቨርት ነው የሚያደርገው። ታዲያ ምንድነው ማድረግ አለብን? እንደ ሙሉ ደስታ መቁጠር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሱ በላይ ምሳሌ የለን። ወደ መስቀል ሊሄድ ሲል ሐሙስ ማታ ለዓርብ ለስቅለቱ ሐሙስ ማታ ሲጸልይ አባት ሆይ ነፍሴ እስከ ሞት ተጨነቀች፣ ብትወድ እቺ ጽዋ ከእኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ትሁን ሲል አብ ፈቃዴ ነው ጠጣ። ጌታ ኢየሱስ ብሎ ጨረሰው። በሱ ጽናት እኛ ተወለድ። እምቢ ቢልስ የማዳን ሥራ አይሰራም። የዘላለም ሕይወት ብሎክ ያደርጋል። ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን አይሻገሩም። ሰይጣን ማዕረጉ አይቆረጥም። በምድር ላይ በጌታ ሆኖ መኖር ምጽአተኛ ሆኖ መኖር። በጌታ ልክ ስትሆኑ አገር ትቀይራለህ። ሰማያዊ ተስፋ ይኖራቸዋል። አገር ይሄን ነው ሲባል በሰማይ ነው የምንጠብቀው። አዳኝ ከሰማይ ይመጣል። ክርስቲያን ስትሆኑ ወዲያው ትቀየረ ምጽአተኛ። የያዕቆብ መልእክት ምዕራፍ 1 እስከ ቁጥር 12 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ምዕራፍ 1 ከቁጥር 1 የእግዚአብሔርና የጌታ የኢየሱስ ክርስቶስ አገልጋይ የሆነው ያዕቆብ ለተበተኑ ለ12ቱ ነገዶች ሰላም ለእናንተ ይሁን። ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝላችሁ ታውቃላችሁ። ምንም የማይጎላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ሥራውን ይፈጽም። ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በንፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። እርሱ በሁለት ሐሳብ የተያዘና በመንገዱ ሁሉ የሚወላውል ነው። ዝቅ ያለው ወንድም ከፍ በማለቱ ይመካ፣ ባለጠጋም ዝቅ በማለቱ ይመካ። እንደ ሳር አበባ ይረግፋልና ፀሐይ በነዲድ ሙቀቷ ወጥታ ሳሩን ታጠወልጋለች። አበባው ይረግፋል፣ ውበቱም ይጠፋል። እንዲሁም ባለጠጋ በዕለት ተግባሩ ሲዋትት ሳለ ይጠፋል። በፈተና የሚጸና ሰው የተባረከ ነው፣ ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል። ያዕቆብ ነው መልእክቱ። ይሄንን ደብዳቤ ጻፈልን ሰው ከጌታ ከኢየሱስ ክርስቶስ ጋር በተያያዘ የጌታ ኢየሱስ ክርስቶስ ቤተሰብ ሆኖ ተጠቅሷል አይደል? የጌታ ኢየሱስ ክርስቶስ ወንድሞችህ ተብሎ ከተጠቀሱት መካከል የመጀመሪያ የሚጠቀሰው ያዕቆብ፣ ይሁዳ፣ ዮሐና አይደል? ወንድሞች ቤተሰቦች ይፈልገዋል ሲባል የሚጠቀሰው የሰውዬ ነው። በወንጌላት ላይ ከጌታ ከኢየሱስ ክርስቶስ ወንድሞች ተብሎ ይጠቀሳል። ስለዚህ የጌታ ኢየሱስ ክርስቶስ ወንድም ነው ማለት ነው። ወንድሞች ነን እኛም ወንድሞች ነን። ግን ይሄ ሰው ግን የሃፍ ብራዘር አይነት ነው እና የጌታ የኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። ከዛ ውጪ ደግሞ በሐዋርያት ሥራ መጽሐፍም ላይ ታገኙታላችሁ። የሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ ከእስር ቤት ተፈቶ ከመጣ በኋላ ለያዕቆብ ሂዱና ንገሩልኝ ያለው የኢየሩሳሌም ቤተክርስቲያን መሪ ተደርጎ የተጠቀሰው ይሄኛው ያዕቆብ ነው። እንደገና የሐዋርያት ሥራ ምዕራፍ 15 ላይ የኢየሩሳሌም ጉባኤን ይመራ የነበረው ወይንም ደግሞ እነ ጳውሎስ እነ ቲቶን ይዘው ከገላትያ ቤተክርስቲያናት ለተነሳ ጥያቄ መልስ ፍለጋ ኢየሩሳሌም ቤተክርስቲያን ሲመጡ መጀመሪያ የተቀመጠው ወይንም በጣም ሃይሊ ሪስፔክትድ የነበረው የቤተክርስቲያኒቱ መሪ፣ ቀጥሎ ደግሞ ለነበረውም ነገር መልስ የሰጠው ይሄ ያዕቆብ ነው። የኢየሩሳሌም ቤተክርስቲያን እረኛ ነበር። የታነቀ እንዳትበሉ የሞተ እንዳትበሉ ብሎ ከዚህ ውጭ ሌላ ነገር አንጭንባችሁም፣ ወንጌልን ስበኩ፣ በመንገዳችሁ ሁሉ ድሆችን አስቡ አለን የተባለው ይሄ ሰው ነውና እነ ጳውሎስም እጅግ በጣም የሚያከብሩት ሰው ነው። የገላትያ ምዕራፍ 2 ላይ ዋነኞች ናቸው ብሎ ጳውሎስ ከሚጠቅሳቸው ማለት ፍሮንት ላይ ያዕቆብ ይልና ኬፋ ቀጥሎ ዮሐንስ ይላልና ይሄ ሰው በጣም የተከበረ ሰው ነው እና የዚህ ደብዳቤ ደግሞ ጸሐፊ ነው። በእውነት በጣም ብዙ ነው ስለዚህ ሰው ልንል የምንችለው፣ ግን በደብዳቤው ላይ ዛሬ መሰረት አድርገን ያነበብኳትን ቁጥር ብቻ እናገራለሁ። እንግዲህ እረኛ እንደሆነ ትንሽ ደብዳቤው የሚያስታውቅ ነገር ይመስላል። የቤተ ክርስቲያን እረኛ እንደሆነ የሚያስታውቅ ይመስላል። ምክንያቱም ደብዳቤው በጣም ፕራክቲካል ነው። ከሚያገኛቸው በየዕለቱ ከሚያያቸው አብረውትም ከነበሩትና በተለያየ ስፍራ ደግሞ ተበትነው ለነበሩ ቅዱሳን እምነት ብቻ እንዳትሉ፣ ይሄ እምነታችሁ በሥራ መገለጥ አለበት፣ በሥራ መረጋገጥ አለበት።
በክርስቶስ ኢየሱስ አምናችሁ መዳናችሁ ምንም ጥያቄ ውስጥ የሚገባ አይደለም። ይሄ እምነት ግን ደግሞ በምትኖሩት ኑሮ በምታደርጉት ነገር በየዕለት እንቅስቃሴያችሁ መታየት አለበት የሚል በጣም ጠንካራ አይነት ነገር ይጽፋልና ጄምስ ዘ ጀስት ነው የሚሉት ራሱ ሲጠሩት ጻድቁ ነው የሚሉት። በጣም ቀጥተኛ አይነት ሰው ነው። ምንም አይነት ኮምፕሮማይዝ እንደማያደርግ ደብዳቤው ላይ ማንበብ ትችላላችሁ። በጣም ቀጥተኛ ነው። አገልግሎቱ በጣም ጥልቅ ነው እና በጣም በጸሎቱ የሚታወቅ አይነት ሰው ነው። በቤተ ክርስቲያን ታሪክ ላይ ጽፈውለታልና በጣም ይጸልይ ነበር። በጣም ይንበረከክ ነበርና እግሩ ወይንም ጉልበቱ የግመል እግር እስኪመስል ድረስ መጅ ነበረው ይላሉ። ጉልበቱ ላይ መጅ ነበረው ይላሉና በጣም ከመጸለይ ብዛት እንደውም እንደዚህ መዘርጋት እስከማይችል ድረስ መጅ እስኪያወጣ ድረስ በጣም የጸሎት ሰው ነበር። በጣም ብርቱ ነው ያስታውቃል ደብዳቤው። እና ኢየሩሳሌም ከተማ ነው በወንጌል ምክንያት የሞተው ተብሎ ይታመናል። እንደውም በጣም ፎር ዩር ሰርፕራይዝ እንድታነቡ ነው በእውነት አንዳንድ ነገር የምነግራችሁ። ቤተ መቅደስ አናት ላይ ይዘውት ወጥተው ወደ ታች ወረወሩት እና ሲወረውሩት ወድቆ አልሞተም። ከዛ ወግረው ገደሉት። የድሮ ሰው ግን ለምንድን ያልሞተው አይልም። ተረፋው በድንጋይ ወገረው ብለው ወግረው ገደሉት። በወንጌል ምክንያት የተሰዋ አይነት በጣም ታላቅ የቤተ ክርስቲያን አባት ነውና ይሄንን ደብዳቤ ይጽፋል። ይሄ ደብዳቤ ገላትያ እንደምታውቁት ከአዲስ ኪዳን መጽሐፍት መካከል መጀመሪያ ከተጻፉት 2 መጽሐፍት መካከል አንዱ ነው አይደል? ምናልባት አንደኛ ተሰሎንቄ ከቀደመ በመጽሐፍ ደረጃ ገላትያ ሁለተኛ ይሆናል። ብዙ ጊዜ ግን ገላትያ የመጀመሪያ ነው ተብሎ ይታመናል። 43 ኤዲ አካባቢ ስለተጻፈ ወንጌላት ሳይጻፉ ምንም አይነት የአዲስ ኪዳን መጽሐፍ ሳይጻፍ ቀድሞ የተጻፈው ገላትያ ነው። የገላትያ ደብዳቤ ደግሞ እንግዲህ የአዲስ ኪዳን ጸሐፊያን እጃቸውን የፈቱት በገላትያ ነው ማለት ነው። የመጀመሪያ የአዲስ ኪዳን ቅዱስ መጽሐፍ የተጻፈው ገላትያ። ከዛ ነው ሌሎቹ ወንጌላቶቹ ደብዳቤዎቹ ሌሎቹ በሙሉ ተደራራቢ ሆነው የተጻፉልና የገላትያ ደብዳቤ መዳን በእምነት ብቻ ንገሩት ጎና ጨርሱ። መዳን በእምነት ብቻ ነው እና ጳውሎስ እንደዚህ ያለ አገሩን በሙሉ አሳበደው። አገሩ በሙሉ መዳን በእምነት ነው፣ ስራ የሚባል ነገር የለም፣ አያስፈልግም ምናምን ብለው በቃ አገር ምድሩ በሙሉ እምነት ብቻ ነው ስራስ አያስፈልግም የሚል ባላንስ የሳተ ነገር ህዝቡ መሃል ገባ። ጳውሎስ እንደሱ አይነት ትምህርት የለው። መዳን በእምነት ብቻ ነው፣ ትክክል ነው። እውነተኛ እምነት ግን ስራን ገንዘቡ ያደረገ ነው። ይሄ የጳውሎስ ስብከት ነው፣ የሁል ጊዜ ስብከቱ ነው። ሌሎች ደብዳቤዎችን ማንበብ እነ ተሰሎንቄን ሲጽፍ የእምነታችሁ ስራ፣ የፍቅራችሁ ድካም እና የተስፋችሁ ጽናት፣ እነዚህ በሙሉ አምኛለሁ የሚለው ብቻ ሳይሆን እምነቱ በስራ ፍቅሩ በድካም ተስፋው በጽናት ይታያል። የጳውሎስ ትምህርት ሙሉ ነው። ግን ጫፉን ይዘው እየሮጡ ሲያስቸግሩ ለጳውሎስ ደብዳቤ ጻፈ ባላንስ ነው ይሉታል። ያዕቆብ ደብዳቤ ያዕቆብ ደግሞ አዎ መዳን በእምነት ነው፣ ግን ደግሞ ይሄኛው እምነት ስራን ገንዘቡ ያደርጋል። በስራ የተገለጠ ነው የማይኖር እምነት። እሱን እምነትማ ይልና እዚህ ደብዳቤ ላይ ሰይጣንም ያምናል። የሰይጣን እምነት የሚባል ትምህርት ነው ያላል። ያዕቆብ ግን ምን አለ? እንደዚህ አይነት እምነት አጋንንትም ያምናሉ አለና እንደውም ይንቀጠቀጣሉ፣ ግን ምላሽ የለውም፣ አይኖርም፣ ግን ወደ ጽድቅ ግን አይመጣም። ኢየሱስን ወደ መምሰል መቼም ሰይጣን አይመጣም። አሜን ብሏ። ምንም እድል የለውም። እሱም አይፈልግም፣ እግዚአብሔርም ጥሎታል። አጋንንትም ይሄንን እምነት አንተ የምትለኝን አይነት እምነት ያምናሉ፣ ቀጥሎ ይንቀጠቀጣሉ። አንተ ከዚህ የዘለለ እምነት ያስፈልግሃል ይልና አጠገብ ያለ ወንድም ራቁቱን ብታየው እሳት ሙቅ ብለው ብትሄድ በክርስቶስ ኢየሱስ አምኛለሁ ብትለኝ የቱ ጋር ነው እምነት? አጠገብ ያለ ወንድም ተርቦ አንተ ጠግበ እየዋልክ እያደርክ አጠገብ ላለ ወንድም ጌታ ይረዳሃል ብለው ብትሄድ ፕራክቲካል ሁኑ ይላል። በጣም ቀላል አይደለም፣ ግን እውነት ነው። እና ያዕቆብ ሁሌ አለ። የተቸገረ ሰው አይጠፋም፣ የሚርበው ሰው አይጠፋም። ጌታን የሚያምን ካንተ እኩል ጎን ቁጭ ብሎ እግዚአብሔር አምላኬ ብሎ ተስፋ የሚያደርግ ለዛ ሰው አንተን ነው እግዚአብሔር መሳሪያ ምልክትም እጅም የሚያደርግ እና ይሄ እምነት በእንደዚህ አይነት ስራ መገለጥ አለበት። በጽድቅ መኖር፣ በቅድስና መኖር፣ እግዚአብሔርን እየፈሩ መኖር፣ በጸሎት እየተጉ መኖር አንድ ነገር ነው። አጠገባችን ላለው ሰው እየተቆረስን ያለንን ሼር እያደረግን መኖር ደግሞ እሱም ደግሞ ሌላ ነገር። ያዕቆብ በጣም ፎከስ የሚያደርገው እሱ ላይ ነው። እሱን ነው የሚጽፈው እዚህ ደብዳቤ ላይ እና ምዕራፍ 1 ከቁጥር 1 ጀምረን ያነበብነው በጣም ይገርመኛል። ይሄ ሰው ቅድም እንደነገርኳችሁ የጌታ ኢየሱስ ክርስቶስ የሥጋ ወንድም ነው። የሥጋ ወንድም ተብሎ እንግዲህ የተጠቀሱ ናቸው። እንግዲህ እኔ ወንድሞች የሚለውን ቃል ሊትራሊ በቁሙ ነው የምረዳው። በተለያየ ቋንቋም ሄዳችሁ ማንበብ ትችላላችሁ። እናንተ እጃችሁ ላይ ኮይኒዮም ካለ ሌክሲኮኑም ካለ ማንበብ ትችላላችሁ። ወንድሞች የሚለው ትክክለኛ ቃል ነው የሚጠቀመው። አዴንፎስ የሚለውን ቃል ነው የሚጠቀመው። ስለዚህ እንግዲህ ምልላችሁ ነው አሁን የኢየሱስ ክርስቶስ ወንድም ነው ማለት አሁን ራሱን በተለየ መንገድ አሁን ቸርች ውስጥ አያየው። አሁን የጌታ ኢየሱስ ክርስቶስ ወንድም ነው፣ አንድ ቤት ከኢየሱስ ጋር ኖሯል ማለት ነው። አሁን በእንደዚህ አይነት መሲሁን በአካል ማወቅ ብቻ ሳይሆን አንድ ቤት አብሮ ኖሯል ከመሲህ ከጌታ ከኢየሱስ ክርስቶስ ጋር አንድ ቤት ኖሮ ጌታ ኢየሱስ ክርስቶስን ግን ሲጠራው የእግዚአብሔርና ይልና የጌታ የኢየሱስ ክርስቶስ ባሪያ ይላል ራሱ። በጣም በተለየ አይነት መንገድ እሱና ኢየሱስ ግንኙነት እንዳላቸው
በደብዳቤውም ላይ ሜንሽን አድርጎ አያውቅም። በሐዋርያት ሥራም ላይ እሱ በተጠቀሰበት ቦታ የኢየሱስ ክርስቶስ ወንድም ነኝ አላለ። ራሱን ሰሚት አድርጎ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ። በጣም ትንሽ ብርሃን ሲያገኘን እኮ እኛ የምንሆነው ነገር አለ። ይሄ ሰውዬ መሲህ ጋር አንድ ቤት ኖሮ አንድ ላይ አድጎ 30 ዓመት ሙሉ ኢየሱስ የኖረበት ቤት ውስጥ አብሮ ከኢየሱስ ጋር ኖሮ የ12 ዓመት ልጅ ሆኖ ኢየሱስን ያውቀዋል። የ20 ዓመት ወጣት ሆኖ ኢየሱስን ያውቀዋል። የ30 ዓመት ልጅ ሆኖ ከዛ ቤት ሲወጣ ኢየሱስን ያውቀዋል። እስከ 30 ዓመቱ የኖረው እዛ ቤት ነው። አብሮ እያንዳንዱን እድገት ከማርያምና ከዮሴፍ እኩል ያየ ሰውዬ ምንም የተለየ ፕሪቪሌጅ ቸርች ውስጥ አያመጣም። እሱ ኖርማል ከሆነ እኛማ ኖርማል። እሱ በጣም ስፔሻል ነኝ ካላለ የኢየሱስ ክርስቶስ እንደውም የኢየሱስ አይደለም የጌታ ኩሪዮስ ነው የሚለው ኢየሱስን። እኛ ቤት የኖረ አይደለም የሚለው ከሰማይ እኛን ለማዳን የወረደ ጌታ የዘላለም አምላክ ከአብ ጋር እኩል ነው የሚጠራው። አውር ጋድ ይለዋል አብን። ጌታ ኢየሱስ ክርስቶስን ደግሞ አውር ሎርድ ኩሪዮስ ኩሪዮስ በአብ መጠን ነው የሚጠራው። የአብና የወልድ ባሪያ ነኝ ብሎ ጌታ ኢየሱስ ክርስቶስን እንደ እግዚአብሔር አብ እኩል አድርጎ ይጠራዋል። ባሪያው የሆንኩኝ ያዕቆብ እና በዛ ለ12 በተለያየ ቦታ ተበትነው ላሉ ለ12 ነገዶች በጣም በብዙ መከራ ውስጥ እያለፉ ያሉ በጌታ ሆነው ቅዱሳን ናቸው። ሞር ደግሞ አይሁዳውያን ይበዙበታል እና ተበትናቸዋል። ለእናንተ ይህን ደብዳቤ ይጽፋል። በምድር ላይ በጌታ ሆኖ መኖር መጻተኛ ሆኖ መኖር ነው። በጌታ ልክ ስትሆኑ አገር ትቀይራላችሁ። ሰማያዊ ተስፋ ይኖራችኋል። አገር ይሄን ነው ሲባል በሰማይ ነው የምንጠብቀው። አዳኝ ከሰማይ ይመጣል። ክርስቲያን ስትሆኑ ወዲያው ትቀየረ መጻተኛ ትሆናላችሁ። እዚህ መሬት ላይ ባለ ርስት አትሆኑ። ሰማይ ነው ርስቴ። በገዛ አገራችሁ በድንኳን ትኖራላችሁ። እግዚአብሔር ያንተ ነው ብሎ በሰጠ ቦታ እንግዳ ያደርጋል። ክርስትና የኔ የምትለው ነገር በሙሉ ሰማይ ይሆናል። መሬት ላይ ያለን ነገር በሙሉ አጠገብ ላለ ወንድም በረከት፣ ለሌሎች ሰዎች በረከት፣ ለእግዚአብሔር ክብር ብቻ ታደርገዋል። እስቲ አሜን በሏ። እና እንግዶች ናቸው። በተለያየ ቦታ ተበትናቸዋል። በልዩ ልዩ መከራ ውስጥ እያለፋችሁ ነው። ለእናንተ ይህንን ደብዳቤ እጽፋለሁ እና ቁጥር 2 ላይ ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። አይ ቲንክ ይጋጫል መከራና ደስታ። ወንድሞች ሆይ አለ። አቤት ይላሉ ቅዱሳን ናቸው። ከያዕቆብ ደብዳቤ መጥቷል ሲባል ዝም ብላችሁ ሳሉት። እንግዲህ እነ ጴጥሮስ እነ ጳውሎስ እነ ዮሐንስ በጣም የሚያከብሩት የተከበረ ሰው ደብዳቤ ልኳል። ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። መከራና ደስታ በጣም ዳርና ዳር የቆሙ ነገሮች ናቸው። በሰው ሕይወት ላይ ክርስቲያን ሆኖ መሬት ላይ ሲኖር መከራ ኮመን ነው። ትራያልስ ኮመን ናቸው። ብዙ ጊዜ መከራዎች በሰው ሕይወት ላይ የሚያመጡት ነገር አለ። መጮህ፣ ማልቀስ፣ ማማረር፣ ኡኡ ማለት፣ ፌንት ማድረግ፣ አልቻልኩም ዝርር ማለት። ያዕቆብ እንደዚህ ይላል፣ ልዩ ልዩ መከራ ሲደርስ እሺ ምን እናርግ ሲሉ እንደ ሙሉ ደስታ ብለህ መጠየቅ አለ። ልክ ያ ነገር ወደ ሕይወት ሲመጣ ማስወጣት አትችልም፣ ማባረር አትችልም፣ ከሕይወት ላይ መቀነስ አትችልም። በጾም ጸሎት የማይቀሩ መከራዎች አሉ። ቁጠሩ። በመከራውና በደስታው መሃል በጣም ሰፊ ገደል አለ አይደል? የምታልፉበት መከራ አለ። አዎ። እንደ ልዩ ልዩ ደስታ መቁጠር አለ። አዎ። መሃሉስ እግዚአብሔር በሚያሳልፋችሁ ይሄ ማለት ባይዘው ሆሊ ትራያልስ ናቸው፣ ቅዱስ መከራዎች። ከቁጥር 13 በኋላ አለ ክፉ መከራ ቴምፕቴሽንስ፣ በጣም ክፉ የሆኑ ኢቪል የሆኑ አሉ። እስከ ቁጥር 13 ድረስ ያለው ግን አዎ እናንተን ለማጥራት በእናንተ ሕይወት ላይ ያለውን የእግዚአብሔርን በጎ የሆነ ነገር ለማድመቅ የሚመጣ ነው። ጾመ ጸልየ ልቀቅ ሂድ ብለ 3 ቀን ጾም ጸሎት ገብተ ስትወጣ ከ3 ቀን በፊት ካቆምክበት ይቀጥላል፣ አይቀየርም። እውነቴን ነው የምነግራችሁ፣ ስለምወዳችሁ ነው እውነት የምነግራችሁ። አንዳንዴ የሆነ ነገር ሲመጣ ወደ ሕይወታችን ጸልየን ለማስቀየር እንታገላለን። የሚቀየር ነገር አለ። እንደ እግዚአብሔር ፈቃድ ያልመጣ ከሆነ ስትጸልይ ታልፈዋል። እግዚአብሔር በእናንተ ውስጥ የተቀመጠውን እንደ ወርቅ ነጥሮ የሚወጣውን እምነት ለማድመቅ የሚልከውን መከራ ግን በውስጡ በትዕግስት ጨርሰ እግዚአብሔር ባንተ ውስጥ ያስቀመጠውን የከበረ ነገር ማውጣት ነው። ለምሳሌ ጳውሎስ ብዙ ጊዜ ስለምንጠቅሰው እስር ቤት ሲመጣ እንዳልገባ ብሎ አይደለም የሚጸልየው። እስር ቤት ውስጥ ሆኖ አፌን ስከፍት የምናገረው እንዲሰጠኝ ጸልዩልኝ እኮ ነው የሚለው። የት ነው አፌን ከፍተ የምታስተምረው? ለእስረኛ እዚህ ውስጥ ላሉት። ከዛስ እድል ከተገኘ ፍርድ ቤት፣ ያው ተከታታይ ትምህርት ከሆነ እስር ቤት ነው፣ ሲንግል ስብከት ከሆነ ፍርድ ቤት ነው የሚጋበዘው። ስለዚህ እንደው እድል ሰጥቶኝ በር ላይ ከወጣሁኝ ፍርድ ቤት በነገስታቱ ፊት ቆሞ የምናገረው እንዲፈታ አይልም። ለምን? በውስጡ የተቀመጠውን የከበረ ነገር እግዚአብሔር የሚያወጣበት እንደሆነ ገብቶታል።
ዳይቨርት እንዲያደርግለት አይጸልይም፣ ኮንቨርት ነው የሚያደርገው። ታዲያ ምንድነው ማድረግ ያለበት? እንደ ሙሉ ደስታ መቁጠር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሱ በላይ ምሳሌ የለንም። ወደ መስቀል ሊሄድ ሲል ሐሙስ ማታ ለዓርብ ለስቅለቱ ሐሙስ ማታ ሲጸልይ አባት ሆይ ነፍሴ እስከ ሞት ተጨነቀች፣ ብትወድ እቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ትሁን ሲል አብ ፈቃዴ ነው ጠጣ። ጌታ ኢየሱስ ጸጥ ብሎ ጨረሰው። በእሱ ጽናት እኛ ተወለድ። እምቢ ቢልስ የማዳን ሥራ አይሰራም። የዘላለም ሕይወት ብሎክ ያደርጋል። ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን አይሻገሩም። ሰይጣን ማዕረጉ አይቆረጥም። ጌታ ኢየሱስ ክርስቶስ ለዚህ በጣም ሰለችን። የመከራ ናዳ እላዩ ላይ ሲመጣ ጸጥ እያመሰገነ ዕብራውያን 12:2 እዚህ ላችኋል። ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧል። መስቀል መከራ ነው ለማለት ይከብዳል። መከራ የሚለው ቃል ያንስብኛል። ምክንያቱም ሁላችንም የሆነች ነገር የጎደለበትም መስቀል ላይ የሞተም እኩል መከራ ይሆናል። መከራ የመስቀሉ ትንሽ ከመከራ ጣር ነው። ጣር ውስጥ ሆኖ ይደሰታል። ለምን? ከፊቱ ስላለ እኛን ያይና። ከዛስ በሰማያት በግርማው ቀኝ ልዩ ልዩ መከራ ሲደርስባችሁ፣ ልዩ ልዩ መከራ አለ፣ ታገሱ፣ እንደ ሙሉ ደስታ ቁጠሩት። በጣም አስደናቂ ግንባታ፣ ኮምፈርተብል ዞን ውስጥ ሆነ ሊገነባ የማይችል ግንባታ በመከራ መካከል ይገነባል። ውስጣችሁ ያለውን ነገር ለማውጣት እግዚአብሔር መንገድ ሲያስጀምርህ ግዴታ ነው። እላይ ላይ የሚወርደው አንዳንድ ነገር ይወርዳል። እላይ ላይ ቀንና ሌሊት ይፈራረቅብሃል፣ በጣም ያሰቃይሃል። ለምን? ውስጥ የተቀመጠውን የከበረ መዝገብ ለማውጣት ሸክላውን ይሰብረዋል። ከላይ የከበረን መዝገብ በሸክላ ዕቃ ውስጥ ያኖረ ይላል። ስለዚህ ይሄ ሸክላ መሰበር አለበት፣ ሰው የከበረውን መዝገብ ጥላውን ውስጥ እንዲያገኘው። ሸክላውን መስበር ማለት በቃ ሸክላውን መስበር ማለት ነው። አፈሩን መታ ያለ ለምን? ያንን የሚያክል ብርሃን እንደዚህ አፍኖ ይዞበታል። እግዚአብሔር ደግሞ ቁም ነገር ያለው ሸክላ ዕቃ ውስጥ የከበረ ነገር ማስቀመጥ ብቻ ሰው ያን የከበረ መዝገብ ማውጣትም ጭምር ነው። መዝገብ ነው፣ መመንዘር አለበት። ትሬዠር ነው፣ ሀብት ነው፣ የልጁ ኢንቨስትመንት ነው። ይሄንን ለማድረግ እግዚአብሔር የሚያደርገው መንገድ የሚያደርገው ጉዞ እላይ ላይ የሚያመጣው ሲቃይ አይደለም። ለዛ ነው መጨረሻውን ስታየው የከበረውን ነገር ማውጫ ስለሆነ እንደ ደስታ ቁጠረው። መከራ እኮ ነው ያዕቆብ ሲሉት ውስጥ የተቀመጠውን የከበረ ነገር ማውጫው ነው። ታዲያ እንደ ደስታ ቁጠረው። መሀል ላይ ያለችዋን ነገር በትዕግስት ለፏል።